ሰላም ውድ ቤተሰቦች ዛሬ ለማየት የሞከርነው በኮምፒውተራችን እንዴት አድርገን ፋይሎችን ወደ ስልካችን ትራንስፈር ማድረግ እንደምንችል ነው። እንግዲህ መረጃዎችን ከኮምፒውተር ወደ ስልክ ለማስተላለፍ ብዙ አይነት መንገዶች መጠቀም እንችላለን። ከነዚህ በቀላሉ ትራንስፈር ማድረግ የምንችለው ሌላ ሶፍትዌር ሳንጠቀም በብሉቱዝ ትራንስፈር ማድረግ እንችላለን። ስለዚህ በብሉቱዝ እንዴት አድርገን ከኮምፒውተር ወደ ስልካችን ወይ ደግሞ ከስልካችን ወደ ኮምፒውተር ትራንስፈር ማድረግ እንደምንችል ነው። ስለዚህ ከዚህ ጋር ጀስት ኖቲፊኬሽን በተን አለ፣ ይሄን ክሊክ እናደርጋለን። ስለዚህ ክሊክ እናደርጋለን ጎ ቱ ሴቲንግ። ከዛ ወደ ሴቲንግ ውስጥ ገብተን ዲቫይሶችን አድ ለማድረግ ስንፈልግ ደግሞ እዚህ ላይ ፕለስ በተኗን ፕረስ እናደርጋለን ማለት ነው። አድ ብሉቱዝ ኦር አዘር ዲቫይስ ነው። ብሉቱዝ ዲቫይሶችን ኮኔክት ለማድረግ እችን ክሊክ እናደርጋለን። እዚህ ላይ ያመጣልናል ማለት ነው። ይሄው አንናውን ዲቫይስ የሚል አለ ሳምሰንግ ጋላክሲ A14። ስለዚህ የስልካችን ኔም ወይ ደግሞ የብሉቱዝ ቼክ እዚህ ጋር ቼክ አፕ ማድረግ መቻል አለብን። ሌላ ብሉቱዞች አካባቢ ላይ ካለ ያንን ሊያመጣልን ይችላል። ከዚህ ላይ የዲቫይሳችን ወይ ደግሞ የስልካችን ብሉቱዝ ኔም ምንድነው የሚለውን ነገር ማወቅ መቻል አለብን ስልካችን ላይ። ስለዚህ ያንን እዚህ ጋር ክሊክ አደርጋለሁ። ሳምሰንግ ጋላክሲ A14 ነው የሚለው። ስለዚህ ኮኔክት የሚል መጥቶልኛል። ስልኬ ላይ እየገባ ነው። እዚህ ላይ ኮኔክት ላልነው ስልኬ ላይ ሄጄ በዚህ ወይ ፔር የሚለውን ክሊክ አደርጋለሁ ማለት ነው። ስለዚህ ሳምሰንግ ጋላክሲ ኮኔክትድ የሚል መጥቶልኛል። ዳን እላለሁ ማለት ነው። ስለዚህ ጀስት እንደዚህ ኮኔክት ማድረግ ከቻልን በኋላ እንዴት አድርገን ፋይሎችን ትራንስፈር ማድረግ እንችላለን ነው። አሁን ኦልሞስት ስልካችንና ኮምፒውተራችን ኮኔክት ሆኗል። ኮኔክት ከሆነ በኋላ ደግሞ እንዴት አድርገን መረጃዎችን ትራንስፈር ማድረግ እንችላለን ከኮምፒውተራችን ወደ ስልካችን ወይ ደግሞ ከስልካችን ወደ ኮምፒውተራችን እንዴት አድርገን ትራንስፈር ማድረግ እንችላለን ነው። ስለዚህ ለምሳሌ አንድ ፋይል ከዴስክቶፕ እንግባና ቴክ ማድረግ እንችላለን። ስለዚህ ኦኬ እዚህ ጋር አንድ ፋይል እንውሰድ። ለምሳሌ ቢኒ ስሪ የሚል አለ። ይሄንን ፋይል ትራንስፈር ማድረግ ብንፈልግ ይሄው ክሊክ አደረኩኝ ማለት ነው ከፋይሉ ጋር። ከዛ ራይት ክሊክ አደርጋለሁ። ራይት ክሊክ ካደረኩኝ በኋላ የሚያመጣልኝ አማራጭ አለ። ስለዚህ ከዚህ ጋር ምንድነው ማድረግ የምፈልገው መላክ ነው። ሴንድ ትላለሁ ማለት ነው። ወዴት ነው መልከው? ወደ ብሉቱዝ ዲቫይስ። አሁን ቅድም ኮኔክት ያደረግነው ወይ ደግሞ ኮምፒውተራችንና ስልካችንን ኮኔክት አድርገናል ብያችኋለሁ። ስለዚህ ጀስት ያንን እዚህ ጋር ራይት ክሊክ አድርጌ ሴንድ ስላልኩኝ ያመጣልኛል ማለት ነው። ሴንድ ቱ ብያለሁ። ከዛ ሴንድ ቱ እንላለን። ከዛ ብሉቱዝ ዲቫይስ የሚለውን ክሊክ እናደርጋለን። ከዛ አመጣልኛል ማለት ነው። ከነዚህ ብሉቱዝ ዲቫይሶች ላይ እኛ የምንጠቀመው ደግሞ ትራንስፈር ማድረግ የምንፈልገው ብሉቱዝ ኔማችን እንፈልጋለን። አልፋቤቲካል ኦርደር ነው። ስለዚህ ቅድም ሳምሰንግ ጋላክሲ A14 ኮኔክት እንዳደረግን ታስታውሳላችሁ። ስለዚህ እዚህ ጋር እንፈልጋለን ማለት ነው። ሳምሰንግ ጋላክሲ A14 የሚለውን ስለዚህ እዚህ አካባቢ ያለ ሙሉን ኮኔክት የሆነውን ብሉቱዝ ኔማችን ነው የሚያመጣልን እዚህ ጋር ከዚህ ውስጥ ላይ ማለት ነው። ሴሌክት ዌር ቱ ሴንድ ዮር ፋይል፣ ፋይላችሁን ወዴት ነው መላክ የምትፈልጉት ነው። ስለዚህ ይሄው እዚህ ጋር መጥቶልኛል። ክሊክ አደርጋለሁ። ሳምሰንግ ጋላክሲ A14 ነው። ኦኬ ኔክስት እላለሁ። ከዛ ቀጥታ አክሴፕት እላለሁ ማለት ነው። ስልኬ ጋር አክሴፕት አልኩኝ። ቀጥታ ሴንዲንግ እያለ ነው። ኦኬ ከዛ ፊኒሽ እላለሁ ማለት ነው። ቀጥታ ምን ማድረግ ቻልኩኝ ማለት ነው። ወደ ስልኬ ፋይሎችን ትራንስፈር ማድረግ ቻልኩ ማለት ነው። ከዛ ኔክስት በስልክም በተመሳሳይ ቀጥታ ሴሌክት ብላችሁ በብሉቱዝ ዲቫይስ ያን የኮምፒውተራችሁን ብሉቱዝ ኔም ያመጣላችኋል። ያን በማስገባት ከስልካችሁ ወደ ኮምፒውተራችሁ ፋይሎችን ትራንስፈር ማድረግ ትችላላችሁ ማለት ነው። ስለዚህ ዛሬ ቪዲዮ ይህን ይመስላል። እናመሰግናለን። ፎሎ፣ ሼር፣ ላይክ ማድረጋችሁን አትርሱ። ቴንኪው